የሆነ ጭንቀቶች የማይፈቱትን ተጨንቀን ተጠበን መለወጥ ያልቻልናቸውን ነገሮች አላህ በእስትግፋር ይለውጣቸዋል። የሆነ ቤት ሲጸዳ መጀመሪያ ከእጣን ከመጨሱ ከማማሩ ከማስዋባችን በፊት የተለያዩ ሽቶችን እጣኖችን ከመጠቀማችን በፊት መጀመሪያ ምንድነው የምናደርገው? ቤቱን እናጸዳዋለን አይደል? በደም ለልብም እስትግፋር እንደዛ ነው ይላሉ። እስትግፋር መጀመሪያ ይጠርጋል። ልብ ላይ ያሉ ቆሻሻዎችን ጥርግ አድርጎ ካወጣ በኋላ ነው ተህሊል ተህሚድ የምንላቸው ነገሮች መግባት ያለባቸው። ልክ እነሱ ማስዋቢያ ሽታዎች ናቸው፣ እጣኖች ናቸው። መጀመሪያ ልብ መጥራት አለበት፣ መጠረግ አለበት። ያንን የሚጠርገው ማን ነው? እስትግፋር ነው። እስትግፋርን ስናደርግ እንማራለን፣ የፈለግናቸውን ነገሮች በሙሉ እናገኛለን፣ ሀጃዎቻችን ይወጣሉ፣ ከጭንቀት እንድናለን። ስለዚህ እስትግፋርን ከአላህ Subhanahu Wa Ta'ala ከመማሩን በላይ እነዚህን ትረፋቶች ያስገኛል።